ከሺያ በተር አስገራሚ የሚባሉ ድንቅ ጥቅሞች በጥቂቱ ልንገራችሁ። በነገራችን ላይ ሁሌ ማታ ሺያ በተር መጠቀም ሰውነታችሁ ላይ ወይም ቆዳችሁ ላይ በተለይ የፊታችሁ ቆዳ ላይ ሁሌ የምትጠቀሙ ከሆነ የሚገርም ለውጥ ታገኛላችሁ። ከጥቅሞቹ መካከል በትንሹ ልንገራችሁ። መጀመሪያ ለየትኛውም አይነት የቆዳ ታይፕ ይሆናል። ሲቀጥል ደግሞ በደንብ ቆዳችንን ሞይስቸር ያደርጋል። ከምንም በላይ ደግሞ የቆዳችንን ዘይት ወይም ኦይሉን በደንብ ባላንስ ስለሚያደርግልን ቆዳችንን በደንብ ይንከባከብልናል። በነገራችን ላይ አንቲ ኢንፍላማቶሪ ወይም አንቲ ኦክሲዳንት ስለሆነ ቆዳችንን ለመንከባከብ በሚገባ በቂ ነገር አለው። ሲቀጥል ደግሞ አንቲ ባክቴሪያ ስለሆነ ባክቴሪያዎችንና ፊታ ስፔሻሊ ብዙ ጊዜ የብጉር መንስኤ የሚሆነው ከብዙ ምክንያቶች አንደኛው ባክቴሪያዎች በፊታችን ላይ ማደጋቸው ወይም መብቀላቸው ወይም መራባታቸው ነው። አንቲባክቴሪያ ስለሆነ በቀላሉ ብጉሩን ለመከላከልና የወጣውንም ጥቋቁር ነገሮች እያደበዘዘ በሚገባ ጥሩ ውጤት እስክናይበት ድረስ መጠቀም ይኖርባቸዋል። ሲቀጥል የፊታችን ቆዳ ኮላጅን እንዲያመርት ወይንም ኮላጅን ክሬት እንዲደረግ በጣም ስለሚረዳን የሚገርም ለውጥ እናይበታለን። በነገራችን ላይ ቆዳችሁ ስፔሻሊ ቆዳችሁ የተጎዳባችሁ የደረቀባችሁ ሲቀጥል ደግሞ ሸንተረር የሚያስቸግራችሁ ቆዳችሁ ላይ ሸንተረር ካለ በመውለድም ሆነ በተለያየ ምክንያት ሸንተረር የሚወጣባችሁ ከሆነ በደንብ ያለ መሰልቸት የሺያ በተር ብትጠቀሙ የሚገርም ለውጥ ታገኛላችሁ። ሲቀጥል ቆዳችሁ ላይ መሸብሸብ፣ መጨማደድ፣ ያለ ጊዜ እርጅና እንዲሁም በፀሐይ የተጎዳ ቆዳ በሚገርም ሁኔታ ጥሩ ለውጥ፣ ማዲያት የሚያስቸግራችሁ ከሆነ ማታ መጠቀም እንዲሁም በነገራችን ላይ በእነዚህ አሁን ቢምቢ ምናምን ነክሷችሁ የሚያሳክካችሁ ከሆነ በጣም ጥሩ ለውጥ ታዩበታላችሁ። በነገራችን ላይ በጣም የብዙዎችን ወይም የብዙ ሰው ችግር የሆነው የፎረፎር ችግር ትክክለኛ መፍትሄ የምትጠቀሙት ቅባት ጋር 1 ማንኪያ የሺያ በተር ሚክስ አድርጋችሁ ጸጉራችሁን ብትቀቡ ስፔሻሊ ከመታጠባችሁ በፊት ተቀብታችሁ 1 ሰዓትም 2 ሰዓትም አቆይታችሁ ብትታጠቡት ጥሩ ለውጥ ታገኙበታላችሁ። ለውጥ ያገኛችሁበት ኮሜንት ላይ አስቀምጡ። በጣም ነው የማመሰግነው። ፔጁን ሰብስክራይብ እና ላይክ ኮሜንት ማድረግ እንዳይረሳ። ወዳችኋለሁ።